ክርስቲያን አይደለ? ደህና ነኝ እግዚአብሔር ይመስገን። ክርስቲያን ነኝ። አልሐምዱሊላህ ነበር አልሐምዱሊላህ ልል ነበረ። የድሮ ህይወቴ ያስብለኝ ነበር። ሙስሊም ነበርክ? ከወራቶች በፊት እዛ ክርስቲያን። አሁን ጌታ ይመስገን ክርስቲያን ነኝ። አርካኑ ሶላት ስንት ነች ዳጊ? ምን አልከኝ? አርካኑ ሶላት ስንት ነች? ሄሎ አርካኑ ሶላት ስንት ነች? አንዴ ቆይ አንዴ እና ጎግል እንዳትሄድ ና አርጎ ያመጣው ሂድ ቶሎ በል። አርካኑ ሶላት ስንት ነው? አርካኑ ሶላት ስንት ነው? ሳዲ ድረስ ሳዲያ ሳዲ ሊጠይቅ ነው። አርካኑ ሶላት ስንት ነው? አንቺ ሳዲያ ቁልፉን ስጪው። ይቅርታ እያየ እኮ ነው። በምድር ነው ታውቃላችሁ። ጎግል እያየ ነው። አያገኘውም ራሱ ፈልግ። ጋድ ኢዝ ጉድ በሱ ቤት ማለት ነው። በቃ እንትን በቦታ ከሰርቶ በቃ ሄደ ማለት ነው። ገባ በዘዴ ሳዲያ ቁልፍ ብሎ ሄደ። ሳዲያ ድረሽ ይህን እንዲህ አይነት እንትን ያስተማራቸው ማን ነው? ማን ይባላል? ሳላም ኢብራሂም መለስ እንዲህ ማጨርበር ማን ያስተማራቸው? ይሄ የጳውሎስ ስራ ነው የሚሆነው። ጳውሎስ ምን አለ? ሱርት የሁዲ ሊአርበሐ ልየሁድ አለ ወስርቱ ተሕተ ናሙስ ሊአርበሐ ለዚነ ተሕተ ናሙስ አለ። አይሁድ ሳልሆን አይሁድ መስዬ ቀረብኳቸው አይሁዶችን ላተርፈ ወደ እኔ ላመጣቸው አለ። ከህግ በታች ሳልሆን ከህግ በታች ሁኜ የቀረብኳቸው ወደ ህግ ላመጣቸው ዘንድ እያለ ይናገራል። የሰዎች ማንነት ተመሳስሎ ይህ መናፍቅነት ስራ ማለት ነው። ከዛ በመካከላቸው ገብቶ የመሸወድን ስራ ነው የሰራው። ጳውሎስም እንዲህ ያደረገው በክርስትና ላይ የነቢያቶችን መንገድ በዚህ መልኩ ነው የበረዘው። የበግ ለምድ ለብሶ ገባ በመካከላቸው። መጀመሪያ ላይ ሳሳድ ቆየ። መጨረሻው እንደገና በቃ እኔ ጌታ መርጦኛል ብሎ ገባ መካከላቸው። የሚፈልገውን ያክል ጻፈ። የነቢያትን መንገድ እንዳለ ቀይር አድርጎ የራሱን መንገድ ክርስትናን አቋቋመ። ይሄን ያደረገው አይሁዶች በጣም ክፉዎች ናቸው። እናት ያላውቋቸው አይሁዶች በጣም ክፉዎች ናቸው። እንዴት አድርገው የሰውን መንገድ ለመቀየር በመካከል እንደሚገቡ ያውቁበታል። በሙስሊሞች መካከል ለማድረግ ሞክረው ነበር፣ አልተሳካላቸውም። አብዱላህ ብኑ ሰበእ የሚባል ሰው ራሱን ሙስሊም አድርጎ ቀረበና በሙስሊሞች መካከል ይሄን ነገር ለማድረግ ፈለገ። ነገር ግን ከእኛ ጋር ይሄን ነገር ማድረግ አልቻለም። ነገር ግን በመሲሁ ተከታዮች መካከል